ቡና ማን የፈጠረው እንጨት ነው? አቤት እግዚአብሔር የፈጠረው ፍጥረት መልካም ነው አይደለም? በግንጅ መልካም አይደለም? እግዚአብሔር ከሰፈረ ፈጥሯል። ሰይጣን ራሱ ቅዱስ ፍጥረት አልነበረም ነው? ማን የበደለ? ራሱ። ታዲያ ቡና መልካም ፍጥረት ነው ከተፈጠረ ምን አድርጎ ነው የማይጠጣ ስንላቸው እንዲህ አለ። ሰይጣን መቋደሻዬ ነው ብሏል ይላል። ክርስቶስን መሰል እንደ ቀልድ እየታየ አብያተ ክርስቲያናትን ማቃጠል፣ ሰው ማረድ፣ ሽንኩርት እንደመክተፍ ሲቀል እየታየ ይህ መሰረት ሲገባ አንድ እንጨት ፍሬ እየተከራከሩ ወደ ይጠጣል አይጠጣም። ይህኑ ጽድቁ ስለምትከደ ስላሴን ሳናት ስለ ቡና እንከራከራለን። ስላሴን ሳናት አብ ወልድ መንፈስ ቅዱስ ማለት ምን ማለት ነው ብለህ የምታምነውን አምላክ በትክክል ሳታውቅ ስለ ቡና ጥያቄ መከራ በጻፍ ከረኛው አይደረስም። ተጠይቀው ማያበቁ ጥያቄዎች አሳ ይበላሉና ቡና ይጠጣሉ ነው ሁልጊዜ ማለት ነው። እኔ ግሪሻ ደምጃ ጊዜ አሳ ይበላል አይበላል፣ አሳ ይበላል አይበላም መጽሐፉ 10 ነው ስጧቸው ይላል። ካይወከራ አሳ እንደሚበላ እንደማይበላ እኮ እናንተ ምንም ባትባው ታውቁታላችሁ። ሰው ግን ይበላል ቢመስል ገባገ ብሎ ነው እቺ የሚጠይቅ ሰይጣን እንግዲህ እንጀራ መቋደሻ ነው ብል ራብን እናልቅ ነው እንዴ? እውነት የምረላችሁ ሰይጣን ሲጀመር እውነት ይናገራል አይናገርም። እስመ ሐሳቡ ጉቱ ወሐዋል ሐሰት መጽሐፍ ቅዱስ ላይ የተጻፈው ዮሐንስ ወንጌል ምዕራፍ 8 ላይ እሱ የሐሰት አባት ነው። የሐሰት አባት ነው። ወሶበ ይነብብ ሐሰተን ዚአሁ ይነብብ ሐሰትንም ሲናገር ከራሱ አመንጭቶ ይናገራል ሁሉንም ይናገራል። ስለዚህ ሰይጣን የኔ ነው ያለው ሁሉ እንግዲህ ሰይጣን ቤተክርስቲያን የኔናት ልንሰጠው ነው አንሰጠው። አንዳንዶች ደግሞ ባለዛሮችና ጠንቋዮች ይጠቀሙበታል። እንዴ በግን እንግዲህ ጠንቋዮች አምታናኛ አንመናን እንዴ ኃጢአት ነው ሊባል ነው። ስንዴ እኮ ከሙስሊም ቤት ተጣወመ ይፈትታል። ከኛ ቤት አይበላም ባል ሰው እንዳጠቃቀሙ ፍጥረትን ይጠቀምበታል። ራሱ ያረክሰው ቡና ያረከሰ ፍጥረት ነው የሚፈጽመው። ይሄ ቡና ለምን ሰተት ብሎ እንደገባ ነው እንኳን ነጣግን። አንዳንዶቹ ደግሞ ቆሮንቶስ መልእክት ላይ ቅዱስ ጳውሎስ ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ መጠጣት አትችሉም ብሏል ይላል። ያጋንንትን መጠጥና የእግዚአብሔርን መጠጥ አንድ ላይ አትጠጡ ነው ያለ እንጂ ቡና ያጋንንት መጠጥ ነው ግን አይደለም። ያጋንንት መጠጥ የተባለው ከጣዖት ቤት የሚሰራ ማንኛውም ነገር ከጣዖት ቤት ከተሰራ የባለዛሮች ስም ከጠሩበት፣ ጠንቋዮች ከደገሙበት፣ ያጋንንት ስም ከተጠራበት ቡና ብቻ ሳይሆን እንጀራም ባይበት ጠላም አይጠጣም። ማንኛውም ነገር ከአጋንንት ቤት ከሆነ የረከሰ ነው። ከቃሉ ጋር ናቸው። ዳይር ከሁላችን ጋር ይሆን። በዚያው ላይ ደግሞ የሚል ጥያቄ ደግሞ ደስ ቡና ጌታ የተሰቀለለት ለምን ማለት ሁሉ መጽዋዕት ሲያደርጉ ቡና ለክርስቶስ ምን በድሎት ክርስቶስ ቡናን ምን በድሎት ነው ለምን ወይ ይሄ ነው አይደል? ከፍጥረት ወገን ክርስቶስ ከፍጥረት ወገን ከሰውና ከሰይጣን በስተቀር ግዛሉ ያፋለሰው ለክርስቶስ መገዛቱን ያቆመ ማንም ሰው ማንም ፍጥረት የለም። እንጨትም በሉት ድንጋይም በሉት ሁሉም ለክርስቶስ ተገዛ። እንደዚህ የሚል መጽሐፍን ፈጽሞ ያለ ቤተክርስቲያን 4 የትምህርት ቤቶች አሉ። ብሉይ፣ ሐዲስ፣ ሊቃውንት፣ መነኮሳት የመጻሕፍት ትምህርት ቤቶች የሚያልቁት በዚህ ነው። በሏቸው እስኪ ብሉያት፣ እሺ፣ ሐዲሳት፣ እሺ፣ ሊቃውንት፣ እሺ፣ መነኮሳት። እነዚህ ሰው ሲማር በቤተክርስቲያን 4ቱን ጉባኤያት ጨርሶ ተመረቀ ይባላል። በ4ቱም ጉባኤያት ውስጥ ቡና አይጠጣም የሚልና ክርስቶስ የተሰቀለለት ለምልሞ ውሏል የሚል መጽሐፍ ጨርሶ አይገኝም። እንግዲህ የቤተ ክርስቲያኒቱ ትርጓሜ ቤት ከሌለ ማን አመጣው ይባል? ከየት ታመጣላችሁ? ቤተ ክርስቲያኒቱ ዋናው ወስኖ የሚያኖራት በደንብ አስተውሉ። ትርጓሜ ቤቷን የመጽሐፍ ትምህርት ቤት ያላለውን መናገር ፈጽሞ ነው። አባቶቻችን አልተረጎሙም። ቄርሎስ ብሏልን? አፈወርቅ ብሏልን? ቅዱስ ያሬድ ብሏልን? አባ ጊዮርጊስ ብሏልን? አቡነ ተክለ ሃይማኖት ብለዋልን?
ወይስ ማን ነው ያለ? አግናጤዎስ ብሏል? ሄሬኔዎስ ብሏል? አላለ። አውሊዲስ ብሏል? ሳዊሮስ ብሏል? አላለ። ታዲያ እንግዲህ ነቢያት ሐዋርያት ብሏል? አላለ። ከጣዖት ቤት ከተሰዋ ስመ አጋንንት ከተጠራበት ግን ሁሉም ክልክል ነው። ይህን ነው ለጌታችሁ ማወቅ የሚገባው ማለት ነው። ከቃሉ ጋር ናችሁ ይሆን? እግዚአብሔር ከሁላችን ጋር ይሁን። ይህን ነው ሌላ ሰው ያሳማል። ሰው እንጀራ እየበላ የሚያምር፣ ጠላ እየጠጣ የሚያምር። ስለዚህ ሁሉ ምንም እንደሚገባ ማለት ነው። ከዚያ ውጭ ግን የአጋንንት ስም አቦል፣ ቶና፣ በረካ እያሉ የሚጠሯ ነው። አቦል፣ ቶና ይሄ ኃጢአት ነው። የአጋንንት ሰው እንደሚጠጣው ሻይ፣ እንደሚጠጣው እንጀራ፣ እንደሚበላው እንጀራ ከአስፈልገው መጠጣት መብላት ይችላል። 3 ጊዜ ማፍላት፣ 4 ጊዜ ማፍላት፣ እንትን መጎዝጎዝ፣ እንትን ማጥያት ግን ነው። ሰምታችኋል አይደለም? ይህ ከተማ ሰው የሚያጠያቅ ሰው አለ። ዝም ብሎ በዚህ ምንድነው ስሙ ቡና ስታፈት በዚህ የምትደጋግሱት ነገር እንደዚህ ያያለውን ነገር ፈጽሞ ይህንን አሸንክታ የሆነ ነገር በጣም እንደምንፈልገው ምግብ ብሎ መጠቀም ይቻላል። ነገር ግን ሰው አልጠጣም ቢል ግን ነውር አይሆንበትም። ሰው ስጋ አልበላም ቢል ነውር እንደማይሆንበት በድርሳነ ጽዮን በሌሎቹ በድርሳነ አቡነ መብዓ ጽዮን በዜና ሥላሴ ተጽፎ ይገኛል። ተአምር ነው። ምሳሌ አንድ ነገር እንገራችሁ። አንድ ወንድ ወይም አንድ ለምሳሌ አያድርገውና አንድ ካህን በአንዲት ሴት ምክንያት ክህነቱን ቢያጣ ሴት ኃጢአት ነው አይደለም? መልስ እሺ። አንዲት መነኩሲት ድንግል የሆነች መነኩሲት አንድ ወንድ ከክብር አሳድሰው ቆባን ቢያስጥላል ወንድ ኃጢአት ነው አይደለም? አቤት አይደለም። ለምንድን ነው የማይሆነው? ያ ማለት ነው። ታዲያ ስንት ሰው ያሰናከሉ ሰዎች አሉ። ሰው ስላሰናከሉ ሰው ስንት ወንዶችን ያሰናክሉ ሴቶች ስላሉ ሴት ኃጢአት ነው ከተባለ ሴት ሁሉ አይጸድቅም ማለት ነው። እንደዚህ ያለ መጽሐፍ አለ። እንደዚህ ነው ማሰብ የሚጠበቅባችሁ ማለት ነው። በቡና ያሳተው ሰው ሰይጣን፣ በቡና ያሰናከለው ሰው ሊኖር ይችላል። በበግ ያሳሳተው ሰው ማለት ነው። በእንጀራ ያሰናከለው ሰው ማለት በብዙ ነገር ምርሱ ብቻ በቀሚስና በካባም እኮ አሰናክሏል። በቆብም እኮ ሰይጣን አታሏል። ታዲያ ሰይጣን መነኩሴ መልሶ ስላሳሳተ ምንኩስና ኃጢአት ነው ልንል አይደለም። ፈጽሞ እንደዚህ አይደለም። ለይቶ አበጥሮ የጥንቆላውን ለጥንቆላ ለይቶ እንዲህ ያለው አጋንንት ጋር ዛሬ ነው ዓርብ ነው ሳይ ወደዚህ ጥጋርግ ሳይቀርቡ ማንኛውም ፍጥረት አመስግኖ ቢመገቡት በእግዚአብሔር ስም የተቀደሰ ነው። እሱ ብቻ አይደለም። ኢትዮጵያዊው ሊቅ መምህር አካለ ወልድ ቦሩ ሜዳ የነበሩት አሁን በአፄ ምኒልክ የነበሩት ማለት በአፄ ቴዎድሮስ የነበሩት ማለት ነው። የቤተክርስቲያን ሊቅ ናቸው። ከሌላ እምነት ድርጅት ጋር ክርክር ገጠሙ። ክርክር ሲገጥሙ ምንድን ነው ያሉት? በእምነት ሲረዳ አንተ በሬው ነረደው ግን የኔ ሃይማኖት ያንተን የምትኳንበትን የረከሰነት እንደሚያሸንፍ ስለማው በሬውን ካረድከው በኋላ እኔ መጥሻ እጄ በለዋለሁ። መጀመሪያ አረደ፣ አረቢው አይዛው አረደ። ካረደ በኋላ እሳቸው መልሰው ሲባርኩት እንደገና አዲስ ደም ፈሰስ። ክርስቲያን የችግር ወቅት ከሆነበት የማያምኑትን ሰዎች እንጀራ ባርኮ ይበላው እንኳን ነው አይሆንበት። ግን የችግር ወቅት ከሆነ ነው ለወዳችሁ እያላችሁ ሄዳችሁ በተደጡ ነው ነግሬያቸዋለሁ አይደል? በደንብ አንዳ ያላበገዝ ልቃቄ ማድረግ ስላለብን፣ ስለዚህ እግዚአብሔር ሰዎች ገብቶ መውጣት ይገባል። ጥራዝ ነጠቆች አትሁኑ። ደጋፊ ክርስቲያን አትሁኑ። በሞት ያፈርሰው ልጃቸዋል። ደጋፊ ክርስቲያን የትም አይደርስ። የአባ ገሌ ደጋፊ፣ የመምህር ገሌ ደጋፊ እናንተ የቤተ ክርስቲያን ናችሁ። እስከ አንድ ጊዜ የቤተ ክርስቲያን ነበር የማናችሁ የቤተ ክርስቲያን ነው። የሚሳሳተው ሰው የሚያስተምር ሰው ካለ ትክክለኛውን ትይዛላችሁ። ሲሳሳት ሰጠር ነው። ይሄ ዋናው ነገር በጠዋት እንደተነጋገርነው የነበራችሁ ሰንሰለቱን ጠብቆ የመጣ ትምህርት ካለ ትምህርት ያዙ፣ ትድናላችሁ። እንድንድን እግዚአብሔር ይርዳል።